ለፕሮጀክት፣ ለፕሮፖዛል፣ ለአሳይመንቶች እና የተለያዩ ቴስቶች አክኖሎጅመንት እስከ ቴብል ኮንተንት ያሉትን እንዴት ሮማን ነምበር ፔጅ ነምበር እንሰጣለን። ከኢንትሮዳክሽን እስከ መጨረሻ ያሉትን በአረቢክ ወይም በአማርኛ ነምበር እንዴት አድርገን እንሰጣለን። በመጨረሻም ዶክመንቴሽናችን ወይም ለሪሰርቻችን እንዴት አድርገን ሂደርና ፉተር እናዘጋጃለን። ውድ ቤተሰቦቻችን እያንዳንዳቸው እንዴት እንደምትሰሩት እየገባን ስናይ ሰላም ውድ የተከበራችሁ አርአያ ቴክ ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛልን እያልን በዚህ ዩቲዩብ ቻናል ላይ እንደተለመደው ቤት ነው ኦንላይን ቴክኖሎጂዎችን፣ ትምህርቶችን፣ ሶፍትዌር፣ ሃርድዌር እና አንዳንድ የፍሪላንስ ስራዎችን የምንጠቁምበት የዩቲዩብ ቻናል ነው። ውድ ቤተሰቦቻችን እንግዲህ በዛሬው ቪዲዮአችን ደግሞ እንዴት አድርገን በተለያዩ ሴክሽን እና ብሬኮች ሮማን በአማርኛና በተለያዩ ሌተሮች ፔጅ ነምበር እንዴት እንሰጣለን በሚለው ቪዲዮ ልንሰራላችሁ ወደናል። ለሪሰርቻችን፣ ለዶክመንቴሽናችን፣ ለፕሮፖዛላችን፣ ለየትኛውም በጣም ብዙ ጊዜ ከሚያስቸግሩት ውስጥ አሁን አንደኛው ለዶክመንቴሽን ሊሆን ይችላል፣ ለሪሰርች ሊሆን ይችላል፣ ለአሳይመንት፣ ለፕሮፖዛል ስፔሻሊ ዩኒቨርሲቲ ውስጥ ላላችሁ ተማሪዎቹ መመረቂያ ጽሁፋችሁን ስትሰሩ መጀመሪያ ፔጅ ላይ ከቨር ፔጅ ወይም የፍሮንት ፔጅ የምንለው ፔጅ ነምበር እየሰጠ ያስቸግናል። ቀጥሎ ከአክኖሎጅመንት እስከ መጨረሻ ወይም ደግሞ እስከ ቴብል ሊስት ኦፍ ቴብል እስካሉት ድረስ ሮማን ነምበር ወይም ደግሞ የምንሰጠውን ስለዚህ እሱን ለማስተካከል ያግዘን ዘንድ ሙሉ ቪዲዮውን ሳታቆራረጡ እዩት። ውድ ቤተሰቦቻችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ አድርጋችሁ ጀምሩት። ሙሉ እየሰራው አሳያችኋለሁ ማለት ነው። አብራችሁ እሺ። ከዚህ ቀጥዬ እንግዲህ ዶክመንቴሽን ልክፈትና ወደ ፔጅ ነምበር ወደ መስጠቱ ነው የሚሄደው ማለት ነው። ከዛ በፊት ግን ፔጅ ነምበር ከመስጠታቸው በፊት ሁሌም ማወቅ ያለባቸው ነገሮች ገና ቅድም መግቢያው ላይ እንዳልኳችሁ ለከቨር ፔጅ ሁሌም ቢሆን ፔጅ ነምበር አይሰጠውም። ከቨር ፔጁን ጀስት ስታዘጋጁት ዶክመንቴሽናችን ከቨር ፔጅ ብላችሁ ከሆነ ያዘጋጃችሁት ችግር የለውም። አለዛ ግን እዚህ ጋር በሴክሽን ብሬክ አድርጋችሁ ከሆነ ያዘጋጃችሁት ከቨር ፔጃችሁ ላይ ራሱ ነምበር ስለሚሰጠው እሱን ማስተካከል አለባችሁ ማለት ነው። ቀጥሎ ያለው ከአክኖሎጅመንት አብስትራክት ያሉት ጀስት ሊስት ኦፍ ቴብል ያካትታል ምናምን ሊስት ኦፍ ፊገር እነዚህን ያሉት አጠቃላይ በምን ነው የምንሰጣቸው ማለት ነው? በሮማን ነምበር ነው ፔጅ ነምበር የምንሰጣቸው ማለት ነው። በሮማን ነምበር ነው። ከመጨረሻ ላይ ከኢንትሮዳክሽን ወይም ከቻፕተር ዋን ጀምሮ ያሉት ሙሉ በአማርኛ ቁጥር እንሰጣቸዋለን ማለት ነው። ከዚህ ጀምሬ ወደታች ያሉት ሙሉ በአማርኛ ቁጥር እንሰጣቸዋለን ማለት ነው። እነዚህን የምንከፋፍላቸው እንግዲህ በሴክሽን ብሬክ ነው። ይህን ከመክፈላችሁ በፊት ዶክመንቴሽናችሁን ቸክ ማድረግ አለባችሁ። ስፔሻሊ ሌላ ሰው የሰራላችሁ ከሆነ ሴክሽን ብሬክ ካለበት ዶክመንቴሽናችሁ ለፔጅ ነምበር ለመስጠት ይሁንም ሌላም ነገር ለመስራት በጣም ስለሚያስቸግር ላይኖች ወይም ሴክሽን ብሬኮች ወይም መሀል ስፔሶች ክፍት ካለ እሱን ድሌት ማድረግ አለብን። እሱን ደግሞ ቸክ ለማድረግ ይችን ሆም ላይ ገብታችሁ ይችን አንዴ ክሊክ ስታደርጓት ሙሉ ያሳያችኋል። ሴክሽን ብሬኮች ካሉ፣ ላይኖች ካሉ፣ ስፔሶች ካሉ ያሳያችኋል ማለት ነው። እንደምታዩት አሁን እኔ እዚህ ጋር አንድ ይኸው ተረስቶ የቀረ ነው። እዚህ ጋር አንድ ሴክሽን ብሬክ አለ ማለት ነው። ይህ ሴክሽን ብሬክ ምንድነው እያደረገልን ያለ? ከዚህ በላይ ከዚህ በታች ያሉትን ጀስት አሁን ፔጅ ነምበር መስጠት ብንጀምር ከላይ መጥቶ እስከ የት ብቻ ነው የሚሰጥልኝ ማለት ነው? እስከ አብስትራክቱ መጨረሻ ድረስ ጀስት ከዚህ በታች ያሉትን ሙሉ አያውቃቸውም ማለት ነው። ምክንያቱም ምንድን ያደረግነው ብሬክ ነው ያደረግነው። ብሬክ ያደረግነው ማለት ከዚህ በላይ ያሉትን እንደ አንድ ፔጅ ነው የሚሰጥልኝ ማለት ነው። ከኪቦርዳችሁ ድሌት ስታደርጉት ይጠፋላችኋል ማለት ነው። ይህን ታስተካከል በኋላ ሙሉ እስከታች ድረስ እንዲቸክ አድርጌ እሺ። ገና ቅድም እንዳሏችሁ እንግዲህ ሴክሽን ብሬክ ነው መጀመሪያ የምናደርግ። ለምንድን ነው እንደዛ የምናደርገው? ከቨር ፔጅ ነምበር ስለማይሰጠው እዚህ ጋር ሆኜ ከከቨር ፔጅ ያለውን ወደ ላይ ያለውን ሙሉ እንደ አንድ ፔጅ እንዲቆጥርልኝ ይሄንን ካለ ፔጅ ነምበር ማለት ነው። እዚህ ላይ ሆኜ ምን አድርጋለሁ ማለት ነው? ፔጅ ላይት ላይ ሄጄ ብሬክ የሚላለ ብሬክ አድርጋለሁ። ቀጥዬ ኔክስት ፔጅ ነው የሚለው ኢንሰርት ሴክሽን ከታች ጀምሮ ስታርት ኒው ሴክሽን ኦን ኔክስት ፔጅ ከዚህ በታች ያለው ሙሉ እንደ አዲስ ፔጅ እንዲቆጥርልኝ ነው ማለት ነው። እሺ አንዴ ክሊክ ሳደርገው እንደምታዩት ከርሰሩ ከዚህ ተነስቶ ወደዚህ መጥቶልኛል ማለት ነው። አሁን ብሬክ እንዳደረገው ላሳያችሁ። ሆም ላይ ገብቼ እዚህ ጋር ሴክሽን ብሬክ ተፈጥሯል ማለት ነው። የሴክሽን ብሬክ ከዚህ በላይ ያሉት ፔጆች ሙሉ ጀስት እንደ አንድ ፔጅ ናቸው። ከዚህ እስከ መጨረሻ ያሉት ደግሞ እንደ አንድ ፔጅ ናቸው ማለት ነው። ስለዚህ እዚህ ጋር ሆኜ ምን አደርጋለሁ ማለት ነው? ፔጅ ነምበር ልስታች ወርጄ ከአክኖሎጅመንት ወይም ብሬክ ከተደረገበት ፔጅ በታች ሆኜ ቦታሙ ላይ ሄድና ምን አደርጋለሁ? ፔጅ ነምበር ፎርማትን አስተካክላለሁ። ፔጅ ነምበር ፎርማትን የምታገኙት ኢንሰርት ላይ ነው። ኢንሰርት ላይ ተገባችሁ በኋላ ፔጅ ነምበር አለ። ከዛ ፎርማት አለ። እንዴ ክሊክ ታደርጉትና በምን ነው ልስጥላችሁ ያለ ጀስት ብዙ አይነት የፔጅ ነምበሮች አሉ። ነግሬያችኋለሁ ገና ቅድም ከአክኖሎጅመንት ጀምሮ እስከ አብስትራክት ያሉ
ማለት በሮማን ነምበር ነው የሚሰጥ ብያለሁ። ስለዚህ ከስታርት ከምትፈልጉት ቁጥር እንዲጀምር ማድረግ ትችላላችሁ። እኔ በዚህ እንዲጀምር ከአንድ እንዲጀምር አደረጉት እችላለሁ። አሁን ፔጅ ነምበር አይደለም የሰጠው ምንድነው ያስተካክል ፔጅ ነምበር ፎርማቱን ነው። አሁን እንደገና ተመልሼ ልግባና ፔጅ ነምበር ልስጥ። ከዛ ታች ላይ ሄዳችሁ ምን አለ ፔጅ ነምበር የት ጋር ነው እንዲሰጡት የምትፈልጉ ይለናል። ቦተም ቶፕ ምናምን ከረንት እኔ ቦተም ላይ ነው። እሺ ከዛ ይችን መረጥኩኝ። ጀስት በሌፍት ሳይድ ያለው ማለት ነው። አንዴ ኦኬ ያደረጉት ኬስ አድርገው እዚህ ጋር ፔጅ አንድ ብሎ ከዛ ፔጅ አለልኝ። እሺ አሁን ሁሉን ላያቸው። እሺ ከቨር ፔጅ ላይ እንደምታዩት ሰጥቷል ላይ እሺ እያለ እየቀጠለ ሄድልኛል ማለት ነው። አሁን ከቨር ፔጅ ላይ ፔጅ ነምበር አይሰጥም ስላሏችሁ እሷን እንዴት እንደምታስተካክሉት ያሳያችሁ። እዚህ ጋር እችን አንዴ ክሊክ ታደርጉና እዚህ ጋር ከላይ ላይ ዲዛይን ላይ ዲፈረንት ፈርስት ፔጅ ምትሏን ቲክ ታደርጋላችሁ ማለት ነው። ቲክ ታደርጉት ጀስት ያጠፋላችኋል። ከዛ ታች ቀጥሎ አንድ አለ እዚህ ጋር እንደምታዩት ሁለት አለ 3 4 ያለ እስከዚህ ብቻ ነው እንዲሰጥልኝ የፈለግ። ቀጥሎ እንደምታዩት ክሎዝ ላድርገውና ኢንትሮዳክሽን ነው የሚቀጥልኝ ማለት ኢንትሮዳክሽን ጀምረን ወይም ከቻፕተር 1 ጀምረን የምንሰጠው አረቢክ ነምበር ወይም በአማርኛ የምንለው ነው ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር ኢንትሮዳክሽን ያለበትን ፔጅ እዚህ ጋር ላሳየን ላጥፋውና ከቻፕተር 1 በላይ ሆኜ ምን አድርጋለሁ ማለት ነው ብሬክ አድርጋለሁ ማለት ነው። ፔጅ ላውት ላይ ሄዳለሁ። ከዛ ብሬክ የሚለውን አንዴ ክሊክ አድርጋለሁ። ከዛ ኔክስት ፔጅ እላለሁ። አሁን ብሬክ አድርጎልኛል። ላሳያችሁ እንዴት ብሬክ እንዳደረገ እንደገና ቅድም እዚህ ጋር ገብቼ ብሬኩ የምናገኘው ከኢንትሮዳክሽኑ በላይ ነው ማለት ነው። እዚህ ጋር ብሬክ ተፈጥሮልኛል ማለት ነው። ይሄ ከዚህ ብሬክ በታች ያሉት ፔጆች እንደ አንድ ፔጅ ነው የሚቆጠራቸው ማለት ነው። ስለዚህ ምንድነው የማደርገው እዚህ ጋር መጥቻውን ሚኒም ዲሌት አድርገውና ወደ ነበረበት መልሻለሁ። አሁን ብሬክ ስለተፈጠረ ከዚህም በኋላ ሙሉ ከዚህ ቻፕተር 1 ጀምሮ ያሉት ፔጆች ሙሉ እንደ አንድ ፔጅ ናቸው ማለት ነው። አሁን ፔጅ ነምበሩን ጀስት እዚህ ጋር ሆኜ በቀላሉ ብቻ እዚህ ጋር ሆኜ ፎርማት እሄዳለሁ። ከዛ ፎርማት ላይ ከገባሁ በኋላ ቁጥሩን ቀየራለሁ ወደ ቁጥር ምን አድርጋለሁ ማለት ነው። እዚህ ጋር 1 2 3 እላለሁ። ከዛ ከአንድ እንዲጀምርልኝ አድርጋለሁ። ኦኬ እላለሁ። እንደምታዩት አንድ ብሎልኛል ማለት ነው። ጀስት ቀላል ነገር ነው። በዚህ መንገድ ብቻ ሙሉ አሁን ራሱ ሰጥቶልኛል ማለት ነው። አንድ ይላል ከታች ላይ እዚህ ጋር 2 የሚል አለ። ሙሉ ላሳያችሁ እንዴት እንደሰጠልኝ 3 የሚል አለ እያለ እስከ መጨረሻው ድረስ 12 10 11 እያለ ይቀጥልኛል ማለት ነው። ስለዚህ በዚህ መልኩ ፔጅ ነምበራችሁን በቀላሉ መስጠት ትችላላችሁ ማለት ነው። ዋናው ነገር ማየት ያለባችሁ እንዴት አድርገን ሴክሽን ብሬክ እናደርጋለን የት ጋር ሆነን ነው ብሬክ የምናደርገው የሚለውን ብቻ ነው ማየት ያለባችሁ ማለት ነው። እዩት። ስቴፑን ፓውዝ ሳታደርጉ ስቴፑን ኔክስት ሳታደርጉ እዩት። ከላይ የዩኒቨርሲቲ ተማሪዎች ዶክመንቴሽን ሪሰርች ፕሮፖዛል ኤኒ ፔጅ ነምበር መስጠት የምትፈልጉት አይነት ነገር ከሆነ በቀላሉ በዚህ መልኩ ፔጅ ነምበራችሁን መስጠት ትችላላችሁ ማለት ነው። ውድ ቤተሰቦቻችን ለቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ነባሮች ደግሞ ላይክ እና ሼር ያደረጋችሁ አበረታቱን። እንደዚህ አይነት ቪዲዮዎችን ቀጣይም አሪፍ ቪዲዮዎችን ይዤ እመጣለሁ። በዚህ አይነት መልኩ የሚሰሩትን ከናንተ የሚጠበቀው በሰራው ጊዜ እንዲደርሳችሁ ሰብስክራይብ አድርጉት። ሰብስክራይብ አድርጋችሁ የደወል ምልክቷን ኦን ካደረጋችሁ ቀጣይ በምሰራበት ሰዓት ወደ እናንተ ይደርሳል ማለት ነው እያልኩኝ ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።